Hello guys, I am still in the same spot. I know. ግን ይሄ ቪዲዮ ደግሞ የሚሆነው not reading my physical TBR ውስጥ ያሉትን መጽሐፎች ነው ማሳያችሁ። በዚህ ቪዲዮ ደግሞ TBR ውስጥ ያሉትን ማለትም to be read ማለት ነው ማንበብ የምፈልጋቸውን ፊዚካል መጽሐፎች እንትን ሶፍት ኮፒ በሺዎች ሊቆጠር ነው ማለት ነው። ብቻ ማንበብ የምፈልጋቸውን ፊዚካል መጽሐፎች አሳያችኋለሁ እና ለምን ማንበብ እንደምፈልጋቸው ምናምን ነገር እነግራችኋለሁ። and if you have read any of them, tell me to read them. Influence me ወይ ደግሞ de-influence me. What did you think about them? Let's talk. So these are the books in my physical TBR. Let me tell you about them one by one. Okay, so የመጀመሪያው መጽሐፍ is The Wife Between Us የሚባለው መጽሐፍ ነው። ይህን መጽሐፍ መጀመሪያ ያየሁት I think it's ሚስ ልዩ ሪኮመንድ አድርገው I think ከዛ በኋላ ቡክ ቶክ ላይ ምናምን ነገር በደንብ አየሁት። ግን መጀመሪያ ሚስ ልዩ ሪኮመንድ ስታደርገው ነው ያየሁት እና I got it. I started reading it. Chapter 3 ምናምን ድረስ ደርሼ ነበር ግን I was in a bad reading slump ያኔ ከዛ chapter 3 ምናምን ደርሼ I DNF this book. It's a thriller book እና it's about የሆነች ዋይፍ አለች ሀዝባንዷ ይፈታትና ከሌላ ሴት ጋር ይጋባል አይነት ነገር እና እሷ ሴት the old wife to the new wife I think ያላት animosity ምናምን ጋር የተገናኘ ነገር ነው። chapter 3 ድረስ እስኪደርስም I think እንደዛ ነበረ። chapter 3 ምናምን ድረስ እንደዛ ነበር። እዚህ ጋር ድረስ ደርሼ ነው ያቆምኩትና chapter 3 ድረስም ስደርስ እንደዛ አይነት ነገር ነበርና if you guys have read this book tell me to read it. ምክንያቱም ደግሞ በጣም ስሞል ነው ፎንቱ የማይናደው ነገር ስሞል ነው በጣም እና ጊዜ ይፈጃል ለማንበብ እና I want to read it ግን I need some convincing. ሁለተኛው Journey's End ይባላል ያ Josephine Cox ከዛ Journey's End ይባላል. To be honest I know nothing about this book. I know nothing. giveaway ተሰጥቶኝ ነው ያገኘሁት የሆነ giveaway ላይ በቃ ቲክቶክ ላይ ያየሁት giveaway ከዛ በኋላ ስሞክር ደረሰኝ and I picked this book up. I don't know nothing about it. ካላንም ለማንበብ ሞክሬ ነበር ግን I don't know nothing about it. ካላንም አልሞከርኩም። ያነበባችሁ ካላችሁ ያነበባችሁት ሰዎች ካላችሁ tell me if it's good or not. እንጃ I have never seen it on book ደግሞ ለዛ ነው። The next book, this book በጣም በቃ ቡክ ቶክ ስጀምር ጀምሮ ያየሁት መጽሐፍ ነው። ብዙ ሰው የሚያወራለት መጽሐፍ ነው። ብዙ ሰው በቃ የሚያብድለት መጽሐፍ ነው። It is Shatter Me. በቅርቡ ነው ይሄን መጽሐፍ የገዛሁት ማለት the recent እንደውም የገዛሁት ይሄን ነው። So it is በጣም በቃ ቲክቶክ ላይ ብሎ አፕ ያደረገ መጽሐፍ ነው። ብዙ ሰው የሚያወራለት መጽሐፍ ነው። ግን እኔ በጣም ፈራሁ። ለምን አትሉ 10 ምናምን ቡክ ነው in the series ያለው. I don't want to start a series and not finish it because I have more than 10 series that I have started and not finished. ስለዚህ ለዛ ነው መጀመሪያ የፈራሁት። ግን when I found it በቃ እስቲ ልግዛው ምናምን ነገር ብዬ ገዛሁት ማለት ነው። It's about this girl named Juliet እና she has a curse I think. ያ ከርሷ ደግሞ ምንድነው when she touches oh my god sorry guys sorry so ያ ከርሷ ምንድነው አንድ ሰው ስትነካ ያ ሰው ይሞታል። የነካችሁ ሰው በሙሉ ይሞታል። ከዛ በኋላ ድንገት የሆነ ቀን አረን የሚባለው ሰውዬ ስትነካው አልሞተም። ከዛ በቃ ደነገጠች። እንዴት አትሞትም ማለት አልሞተም። ብቻ እንደዛ ነው I think story የሚጀምረው እና it's like a divergent ነው አይነት እንትን ነው። it's a dystopian አይነት book ነው። fantasy plus dystopian አይነት ነገር ነው። ስለዚህ ብቻ I'm so excited to read this one. ደግሞ እዚህ ጋር ሳየው በጣም ትንሽ ነው ስገዛው so ዋው ለነገሩ እንትኑ ይሆናል አጻጻፉ ምናምን ነገር ይሆናል እንትን ያደረገው ቻፕተሩ ራሱ የሚጀምረው ነው መሀል ላይ ነው። በጣም ፔጅ ለመቆጠብ ኢትዮጵያ ትሮች ፐብሊሸሮች እንደሚያደርጉ ያቸው ብቻ I'm so excited to read this. should I ሌላ በጣም excited ሆንኩ መጽሐፍ The Hunger Games. I know I haven't read this series እስካሁን ድረስ this book talk ላይ በሉ booktube ላይ በሉ in real life በሉ እንዳነባል ነገረኝ ሰው የለም። The Hunger Games it's በጣም በቃ ሁሉም ሰው almost ድሮ ምናምን ይሄ በትዋይላይት ምናምን ዘመን የለም በሱ ዘመን ብዙ ሰው ያነበበው መጽሐፍ ነው The Hunger Games። ፊልምም አለ
ፊልሙን አላየሁትም። የሆነ ጊዜ ለማየት ጀምሬ 3 ደቂቃ ምናምን ገብቼ አንደኛ ሰው ወደፊት መጽሐፍ ካነበብኩት ነው ነገር እየተውኩት ብቻ ወይ ሰው መጽሐፍ ነው ይላል ወይ ይሄን ቦታ I want to read it ከዛ በኋላ ባለፈው ሳገኘው በቃ ላነበው ምናምን ነገር ብዬ አምጦት ማለት ነው ጋይስ። ይሄ መጀመሪያ መጽሐፍ ነው። I think 3-4-5 መጽሐፍ ነው ያለው። 3 ኦሪጂናል ትሪሎጂ ያሉ ከዛ በኋላ 2 I think ስፒን-ኦፍ መጽሐፎች ነው ያሉት። ብቻ አሁንም ይሄም ዲስቶፒያን ነገር ነው። ካትኒስ የምትባል ልጅ ናት ምናምን ነገር ሜን ካራክተሯ I think እና it's about this government making teenagers fight each other። ስለዚህ ይሄ መጽሐፍ በጣም ብዙ ሰው እንዳነብ ነግሮኛል and ብዙ ቪዲዮዎች አሉ እንዳነበው I'm intrigued አሁን ይታያል አይታይም ነበር ቅድም። አሁንም የፀሐዩ እየገባ ስለሆነ I think the weird sisters የሚባል መጽሐፍ I have no idea what this is about። የገዛሁት ከማን ጋር መሰላችሁ? ገዛሁት ቅድም ከገዛሁት መጽሐፎች ጋር አንድ ላይ ነበር የገዛሁት የዛሬ 2 ዓመት ምናምን ነገር the weird sisters ይላል። I am assuming it's about some weird sisters እንጃ ብቻ አንብቤለቅም እስካሁን ድረስ አላነበብኩት። I don't know what it is about ግን it's on my TV አይደል ነው የሆነ ቀን አነበዋለሁ I don't know when but someday again with books that I bought የዛሬ 2 ዓመት and still haven't read J.R. Ward Blood Truth I started reading this ልክ ቅድም wife between us ጀምሬ ነበር አልኳችሁ የዛን ሰሞን I started reading this አሁንም ይሄኛውንም ቻፕተር 4-3 ላይ ደርሼ I couldn't do it guys በጣም የሆነ ፋንታሲው አልገባኝም። አይምሮ የተጨናነቀ ይሄም ሳነበው የሆነ what ያልገባኝ በጣም ብዙ ነገር አለ በ4 ቻፕተር ማለት ነው። በ4 ቻፕተር በቃ አይምሮ ሲል ተውኩት። ከዛ በኋላ I think this is like a 4th or a 5th book in a series መሰለኝ እንደዛ የሚል ነገር ያየው መሰለኝ እና I was about to cry. I was legit about to cry. What do you mean? ገዝቼ መጽሐፍ መሀለኛው book in a series it has to be ግማሽ ስታንዳሎን ነገር አለበለዚያ I will cry ቆይ ሰርች አደርጋለሁ Blood Truth ብቻው ማብከተው ግን I think ብቻው ማባል አልችልም I will cry. Somebody tell me if Blood Truth is not a standalone and I will cry. The last book that we're going to talk about in this video is Six of Crows. This is the most beautiful book that I own. Look at this. ላሳያችሁ ቆይ Six of Crows ይላል ነገር ታይትሉ ማለት and የገዛሁበት ቦታ ሁሉም ቡክስ ከሁሉም ቡክስ አይደለም ይሄን የገዛሁት ለምንድነው ይሄ እዚህ ውስጥ ያለው ኖዋስ ቡክ ዲሊቨሪ ነው ይሄን የገዛሁት I think ከሱ ነው ጋር ልገዛ የምችለው ከዛ look at this Grisha verse ይላል ከዛ ቆይ look ብቻ ብለያል አምረ ሁለት ፔጅ ነው ደግሞ ማፑ Are you kidding me? The details you have no idea. Please do me amor. ከዛ ከጀርባው ማለው ደግሞ ከቤት ቻውስላችሁ ነው አይደለ? No, I'm totally lying. ከጀርባ የለም. I'm totally lying. ግን በቃ ዋው ቴክስቸሩ ስትነኩት ለማንበብ አሞክሬ አላውቅም። በርግጥ ብዙ ሞክሬ ነበር ሞክሬ አላውቅም። ለምሳሌ ሳይ ማለት ነው ቲክቶክ ላይ ምናምን ነገር ሳይ ብዙ ሰው was saying that በጣም ኮንፊውዝ እንዳደረጋቸው የመጽሐፍ እና ከዚህ በፊት ደግሞ የጻፈችው እንትና ሊያ ባርዱጋ የጻፈችው ሻዶው ኤንድ ቦን የሚባል ሲሪየስ አለና ከሱ ጋር I think ቅጥያ ነገር ነው። አይገናኝም ግን የሱ ወርልድ ውስጥ ያለ another series ነው። ይሄና ክሩክል ኪንግደም I think ዲቮሎጂ ከሱ የቀጠለ ነገር ነው። so most people were like I'm very confused በጣም ጻፉ በጣም ኃይለኛ ነው ምናምን ሲሉ I was like nope
ገና ደግሞ እኔ ፋንታሲ ራሱ ማንበብ ሳልጀምር ነው ይሄን የገዛሁት። I'm so easily influenced ስለዚህ ከዛ በኋላ አሁን ፋንታሲ ምናምን ከጀመርኩ በኋላ I was thinking of reading this ከዛ ቲክቶክ ላይ ምናምን ራሱ በቃ ብዙ ሰው አንብቡት የሚል ሪኮሜንዴሽን በጣም ስላየው I am very intrigued to read this እና ያነበባችሁ ሰዎች ካላችሁ ማለት ነው tell me if I should pick this up right this second and I will probably not right this second but I will sometime in the near future ብቻ ስለሚያምር ብቻ እፈልጋለሁ ማንበብ ደግሞ ሮማንስ I think የለውም I know ብዙ የማነበው ሮማንስ ሆኖ ፋንታሲ ሆኖ ሮማንስ ያለው ፋንታሲ I think this one has no ብዙ ሮማንስ it's about the plot and I'm very open minded ለመሞከር በጣም ዝግጁ ነኝ and በጣም ይሄ ትሮፊ ስላለኝ ደግሞ ቤቴ በጣም የምኮራው በዚህ መጽሐፍ ማለት ነው ስለሚያምር So guys, tell me which one I should read and which one you loved, which one you didn't love. ያንበባችሁት ካለ ምናምን ነገር ንገሩኝ እና convince me to read these. Convince me. ምክንያቱም አሁን ራሱ ይሄ ትንሽ ነው። ሌሎችም አሁን ላይ ያነበብኳቸው ገና አስቡት። አላነብም አነባለሁ ግን አላነብም ነው አያልቅም። That's a good thing and a bad thing at the same time. But that's it for this video. For my physical TBR video. I hope you gained something from it. I don't know. Yup, Mark, so don't forget to subscribe to my channel. I'll see you in my next video.